አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ውድ የዩቲዩብ ቻናል ተከታታዮች? ዛሬ በሌላ ቪዲዮ ተገናኝተናል። በዛሬ ቪዲዮ ላይ ጉግል ላይ ሰርች ያደረጋችሁትን ነገር በቀላሉ እንዴት ነው ድሌት ማድረግ የምትችሉት ወይም ደግሞ መድለት የምትችሉት ማስፋት የምትችሉት የሚለውን የማሳያችሁ ይሆናል። ባይ ዘ ዌይ ይሄ ዩቲዩብ ቻናል በቅርቡ ነው የከፈትኩት እናም ብዙዎቻችሁ ለዚህ ዩቲዩብ ቻናል አዲስ ስለምትሆኑ የዩቲዩብ ቻናልን ሰብስክራይብ አድርጉ ማለት ነው። እሺ እንጀምር። መጀመሪያ ወደ ጉግል አፕ ነው የምንገባው። ጉግል አፕ ላይ ስንገባ እዚህ ጋር በምልክት ላሳያችሁ። እዚህ ጋር የፕሮፋይል አይከን ምልክት አለ። አሁን የኔ ካያችሁት ኤ ነው የሚለው። የእናንተው የተለያየ ስፔሊንግ ሊኖር ይችላል። ቢ ዜድ ኤስ የተለያዩ ስፔሊንጎች ሊኖሩ ይችላሉ። ምንድነው ነው የኔ ኤ ለምንድነው ያለው? ኢሜል ስከፍት የሰጠው ስም በኤ ስለሚጀምር። አሁን እናንተ ለምሳሌ አንድ ሰው ኢሜል ሲከፍት ኤስ ብሎ ቢሰጠው ለምሳሌ ሰላሃዲን ቢል ሰውየው የኢሜል ስም ኢሜል በሚከፍትበት ሰዓት ስሙን ሰላሃዲን ብሎ ቢሰይመው እዛ ጋም ኤስ ብሎ ነው ይመጣለት ማለት ነው። ስለዚህ እናንተ ኢሜል በሰጣችሁ ስም መጀመር አድርግቶ ነው እዚህ ጋር የሚያስቀምጥላችሁና እዚህ ጋር አሁን የኔ ኤ ነው የሚለውና እሱ ምን ታርጉታላችሁ? ትነኩታላችሁ። እሱን ከነካችሁ በኋላ ወደዚህ ያመጣችኋል። ከዛም እዚህ ጋር ሰርች ሂስትሪ የሚል ነገር አለ። ሰርች ሂስትሪ እዚህ ጋር በቀስት ምልክት ይሁን እንዳሳያችሁ ሰርች ሂስትሪ የሚል አለ። ይሄ ምንድነው? ጉግል ላይ ሰርች ያደረጋችሁት ነገር የሚገኝበት ቦታ ነው። እስካሁን ጉግል መጠቀም ከጀመራችሁ ጀምሮ ሰርች ያደረጋችሁት ነገሮች የሚገኙበት ቦታ ነው ማለት። ስለዚህ እሱን ትነኩታላችሁ። ሰርች ሂስትሪ የሚለው ስትነኩት አሁን ጉግል ላይ እስካሁን ሰርች ያደረጋችሁት ነገር ያመጣላችኋል ማለት ነው። ያው አሁን አምጥቶልናል። እዚህ ጋር ጉግል ላይ ጉግልን መጠቀም ከጀመርን ጀምሮ ሰርች ያደረግናቸውን ነገሮች እዚህ ጋር ያስቀምጥልናል ማለት ነው። አሁን የመጀመሪያው ለምሳሌ ቱዴይ የሚለው ነው። ቱዴይ ማለት ነው ዛሬ ነው። ዛሬ ሰርች ያደረኳቸው ነገሮች እዚህ ጋር ነው የሚያስቀምጥልኝ። ቱዴይ የሚለው ላይ ዛሬ ሰርች ያደረኳቸው ነገሮች እዚህ ጋር ተቀምጡ ታገኛላችሁ። እዚህ ሁለተኛው ደግሞ የስተርዴይ የሚል አለ። የስተርዴይ የሚለው ደግሞ ይሄ አሁን በቀስ ምልክት ተረኩላችሁ። የስተርዴይ የሚለው ደግሞ ትናንትና ሰርች ያደረጋችሁትን ነገሮችን ነው ማለት ነው። እንካ ወርታች ዝቅ እያላችሁ ስመጡ አሁን እዚህ ጋር ሜዋን ይላል። ስለዚህ በቃ በእያንዳንዱ ቀን ሰርች ያደረጋችሁትን ነገሮች ቀናቸውንና ሰርች ያደረጋችሁትን ነገሮችን ያስቀምጥላችኋል ማለት ነው። በዚህ መልክ አደራጅቶ ያስቀምጥላችኋል። አሁን እንዴት ነው ምንደልተው የሚሉትን ስናይ ለምሳሌ አሁን እኔ ሰርች ያደረኩትን አንድ ነገር መድረስ ከፈለኩኝ እዚህ ጋር ለምሳሌ አሁን እኔ ይሄን መድረስ ከፈለኩ ለምሳሌ which app is used to log design የሚለውን ሰርች ያደረኩትን ይሄን መድረስ ከፈለኩኝ እዚህ ጋር የኤክስ ምልክት አለች። እሷን መንካት ብቻ ነው የሚጠበቅብን። ስለዚህ አሁን እሱን ስንነካ ይደልተዋል ማለት ነው። ስለዚህ በዚህ መልኩ አንዳንድ ነጥራ ነገሮችን መድረስ ከፈለግን በዚህ መልኩ እንትን ማድረግ እንችላለን ማለት መደለት እንችላለን ማለት ነው። ለምሳሌ which meaning የሚለውን ሰርች ያደረኩትን መድረስ ከፈለኩኝ እዚህ ጋር ኤክስ ምልክቱ አለ። እሱን መንካት ነው። ከዛ ይደልትልናል ማለት ነው። ሌላ ደግሞ መደለቻ ደግሞ ሜትድ ይሄ ነው። እዚህ ጋር ድሌት የሚል አለ። እዚህ ጋር ድሌት የሚል አለ። እሱን ትነካላችሁ። እሱን ከነካችሁ በኋላ እዚህ ጋር ያመጣላችኋል። የመጀመሪያው ድሌት ቱዴይ የሚል ነው። ድሌት ቱዴይ ማለት ዛሬ ሰርች ያደረጋችሁት ነገር ሁሉም እንዲደለቱ ከፈለጋችሁ ድሌት ቱዴይ የሚለው ነው የምነኩት። ሁለተኛው ደግሞ ድሌት ከስተም ሬንጅ። ድሌት ከስተም ሬንጅ ማለት ደግሞ ሰርች ያደረጋችሁበትን ቀን ታውቁታላችሁ። ለምሳሌ አሁን ጃንዋሪ 1 ላይ ሰርች ያደረጋችሁት ነገር አለ። አሁን እሱ እንዲደለትላችሁ ከፈለጋችሁ ድሌት ከስተም ሬንጅ ላይ ገብታችሁ ጃንዋሪ 1 2025 ብላችሁ ስትሰጡት ጃንዋሪ 1 ላይ ሄዶ ጃንዋሪ 1 ላይ ሰርች ያደረጋችሁት ነገር ይደለትላችኋል ማለት ነው። ሶስተኛው ድሌት ኦል ታይም የሚለው ነው። ድሌት ኦል ታይም ማለት ደግሞ እስካሁን ሰርች ያደረጋችሁት አጠቃላይ እንዲደለትላችሁ ከፈለጋችሁ ድሌት ኦል ታይም የሚለውን የምትነኩት ይሆናል ማለት ነው። ለምሳሌ አሁን እኔ
ድሌት ቱዴይ የሚለውን ፈለኩኝ። ዛሬ ሰርች ያደረኳቸው ነገሮች እንዲለቱ ከፈለኩኝ ምንድነው ማድረገው? ድሌት ቱዴይ የሚለውን እነካዋለሁ። ድሌት ቱዴይ የሚለውን ስነካ ያው እንደምትመለከቱት ዛሬ ሰርች ያደረኳቸው ነገሮችን ሙሉ ለሙሉ ደልቷቸዋል ማለት ነው። ስለዚህ አሁን አንድ ሰው ስልኬን ተቀብሎ ሰርች ያደረኳቸው ነገሮችን ዛሬ ሰርች ያደረኳቸው ነገሮች ገብቶ ላይ ቢሞክር አያሳየውም። ምክንያቱም ዛሬ ሰርች ያደረኳቸው ነገሮች ተደልተዋል ማለት ነው። ስለዚህ ይሄን ይመስላል። አሁን ይሄን ቪዲዮ ካያችሁ በኋላ ከዚህ በኋላ ጎግል ላይ ሰርች ያደረጋችሁትን ነገር ድሌት ማድረግ እንዴት ድሌት ማድረግ እንዳለባችሁ አይከብዳችሁ ማለት። ስለዚህ በዚህ መልኩ ጎግል ላይ ሰርች ያደረጋችሁትን ነገር ከፈለጋችሁ ዛሬ ያደረጋችሁትን ከፈለጋችሁ ደግሞ እንዳለውንም ከፈለጋችሁም ደግሞ የተወሰኑ ቀናቶችን ከፈለጋችሁም አንድም ሰርች ሊሆን ይችላል በዚህ መልኩ መደለት ትችላላችሁ ማለት ነው። ስለዚህ በዚህ መልኩ መደለት ትችላላችሁ። እና ቅድም እንዳልኳችሁ ይሄ ዩቲዩብ ቻናል በቅርቡ ነው የከፈትኩት እና ብዙዎቻችሁ ይሄን ቪዲዮ የምታዩ ብዙዎቻችሁ ለዚህ ቻናል አዲስ ናችሁ እና ቻናሉን ሰብስክራይብ አድርጉ። ቪዲዮም ከወደዳችሁት ላይክ አድርጉ። ሐሳብ ካላችሁ ጥያቄ ካላችሁ ኮሜንት መስጫው ላይ ማስቀመጥ እንችላላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።